ጡት የሚጠቡ ሕፃናት ለመቁረብ ሙሉ ቅዳሴ ማስቀደስ አለባቸው ወይስ የለባቸው? ቅዱስ ቁርባን ሊቀበሉ የፈለጉ ትልልቅ ሰዎች ማለትም ባለትዳሮችም ሊሆኑ ይችላሉ፣ ወጣቶች ሴቶችም ወንዶችም ሊሆኑ ይችላሉ፣ ታዳጊዎችም ሊሆኑ ይችላሉ። ሩጠው መጥተው ቅዳሴውን ብቻ ነው አስቀድሰው መቁረብ ያለባቸው ወይስ ከቅዳሴ በፊት የኪዳኑን ስርዓት መከታተል አለባቸው? እንግዲህ እነዚህንና ሌሎችንም በቅዳሴ ጊዜ ማድረግ ያለብን ነገሮች፣ በቅዳሴ ጊዜ ማድረግ የሌለብን ነገሮች፣ በትክክል ስገዱ ተብሎ የሚሰገድባቸው የሥርዓተ ቅዳሴ ክፍሎች የትኞቹ ናቸው እያላችሁ ብዙ ሰዎች በውስጥ በኮሜንትም ጠይቃችሁኛል። ዛሬ ግን ሁለቱም ብቻ እመልሳለሁ። እሺ፣ ጡት የሚጠቡ ሕፃናት ለመቁረብ ሙሉ ቅዳሴ ማስቀደስ አለባቸው ወይ ለሚለው፣ አዎ ሙሉ ቅዳሴ ማስቀደስ አለባቸው ነው። ፍትሐ ነገሥት አንቀጽ 12 ቁጥር 495 ላይ ምን ይላል መሰላችሁ? ወዘኢነበረ በእንተ ቅዳሴ ይቅረብ ይላል። ቅዳሴ ሲጀመር ጀምሮ ያልተገኘ ቅዳሴ ሲቀደስ ሙሉን ያላስቀደሰ ሰው ወደ ቅዱስ ቁርባኑ አይቁረብ ይላል። ይሄ ደግሞ ፍትሐ ነገሥት ላይ ብቻ ሳይሆን ሥርዓተ ቅዳሴ ላይ ሁሉ እንሰማዋለን። እንግዲህ እዚህ ላይ ትኩረት መስጠት አለብን። ለምን መሰላችሁ? ዕድሜ አልገደበም፣ ደረጃ አልገደበም። ደረጃ ስላችሁ ለካህናት እንደዚህ፣ ለዲያቆናት እንደዚህ፣ ለምእመናን እንደዚህ አላለም። ለሕፃናት፣ ለወጣቶች፣ ለባለትዳሮች አላለም። ቅዳሴውን ሙሉ ቅዳሴውን ሲቀደስ ያልነበረ ሰው አይቅረብ ነው ያለው። ይሄ ማለት ሕፃንም ይሁን ወጣትም ይሁን ባለትዳርም ይሁን ቅዳሴው ከመቀደሱ በፊት ኪዳን ላይ መድረስ አለበት ማለት ነው። በነገራችን ላይ ኪዳን ያላደረሰ ካህን ቅዳሴ መቀደስና መቁረብ እንደማይችል አላወቃችሁም እንዴ? አዎ፣ ሰሞነኛ የሆነ ካህን ሰሞነኛ የሆነ ዲያቆን ቅዳሴ ከመቀደሱ በፊት ኪዳን ላይ ደርሶ ኪዳንን አድርሶ የኪዳን መስቀል ተሳልሞ ነው ቅዳሴ መግባት ማስቀደስና መቀበል ማቁረብ የሚችሉት። ስለዚህ በዚህ መሰረት ሕፃናትን ከኪዳን ጀምሮ ይዘን መጠተን ቅዳሴውን አስቀደሰን ማቁረብ የሚከብደን ብንኖር እንኳን ቅዳሴው ከመጀመሩ በፊት ግን መገኘት አለብን ማለት ነው። ለወጣቶች ግን ኪዳኑን አድርሰን፣ ወጣቶች ኪዳኑን አድርሰን ቅዳሴውን አስቀድሰን መቀበል አለብን ማለት ነው። ካህኑ ገብቶ ሚመጠን ግርምት ሲል ይህቺ ቀን ምን ያህል የምታስፈራ ናት! ይህቺ ሰዓትስ ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህንን መሥዋዕት የሚሰውርባትና የሚያከብርባት ሲል በዛ ሰዓት ይህች ንግግር ተገኝቶ መስማትና ማዳመጥ ያስፈልጋል። እንግዲህ ከዚች ንግግር ጀምሮ ያለውን የሥርዓተ ቅዳሴ ክፍል በደንብ አድርጎ ተከታትሎ ትንሽም ይሁን ትልቅ ሙሉ ቅዳሴውን አስቀድሶ ቅዱስ ቁርባኑን ይቀበላሉ ማለት ነው። እንግዲህ ሕፃናቱ ስለሚያስቸግሩን ስለሚያለቅሱብን ሰው እንዳንረብሽ ብለን እግዚኦታ ከተባለ በኋላ የምንገኝና ቅዱስ ቁርባን ለልጆቻችንን የምናቀብል ሰዎች ትልቅ ስተት እንደሆነ ማወቅና መረዳት ያስፈልጋል ማለት ነው። ባለማወቅ ያደረግነው ሰዎች እንግዲህ ከዚህ ጊዜ ጀምሮ እናስተካክላለን ማለት ነው። እዚህ ላይ አንድ ልነግራችሁ የምፈልገው ታላቅ ነገር አለ። ሰይጣን በብዙ ነገር ይፈትነናል። ከሁሉም በላይ ግን የሚፈትነን በምን እንደሆነ ታውቃላችሁ? ሕፃናትንም ባለትዳሮችንም ወጣቶችንም ቅዳሴን በማስጠላት ቅዳሴን እንዲከብደን በማድረግ ቅዳሴን እንዳናስቀድስ በማድረግ ተስፋ በማስቆረጥ ቅዳሴን አክብደን እንድናየው በማድረግ ሰውነታችን ይሰባበራል፣ ወገባችን ያምናል፣ እግራችን ይደክማል። ብዙ ነገሮችን በማድረስ ቅዳሴን እንዳናስቀድስ ያደርገናል። እጅግ በጣም የሚገርማችሁ ነገር ግን የጸሎታችን ማሰረጊያ ትልቁ ሥርዓተ ቤተ ክርስቲያን ቅዳሴ ነው። በእያንዳንዱ የቅዳሴ ሥነ ሥርዓት ስርየተ ኃጢአት እንዳለ አላወቃችሁም እንዴ? ሐሳብ እንዳልቀይር የሥርዓተ ቅዳሴ ጥቅሞችን ቅዳሴ ማስቀደስ ምን አይነት ጸጋ ያሰጠናል የሚለውን እሱን በሌላ ቪዲዮ እመጣበታለሁ። ቅዳሴ የማያስቀድስ ሰውስ ምን አይነት በረከትና ጸጋ ያጣል የሚለውን እሱንም እንደዚያው። እሺ፣ በመጨረሻም ግን አባቶቻችን በነገሩና ባስተማሩን መሰረት ጡት የምታጠቡ ሴቶች የኪዳን ሰዓት ላይ ቀድማችሁ ትገኛላችሁ። ከኪዳኑ ሰዓት ጀምሮ አሃዱ እስከሚባል ድረስ ልጆቻችሁን ጡት ስታጠቡ ትቆዩና አሃዱ ከተባለችባት ሰዓት ጀምሮ ልጁ መጥባት ያቆማል ማለት ነው። አይደለም የተጠመቁ ሕፃናት፣ አዲስ ተጠማቂ ሕፃናት እንኳን ክርስትናው ከተነሱ ጥምቀቱን ካገኙ በኋላ እስከ ቅዳሴው ፍጻሜ ድረስ ጡትን አይጠቡም። የትኛውም ሕፃን አሃዱ ከተባለ በኋላ ምንም አይነት ጡት አይጠባም። በመጨረሻም ሥርዓተ ቅዳሴው አልቆ ቅዱስ ቁርባኑ ሲዘጋጅ ያኔ ከተቀበለ በኋላ ግን ወዲያው ጡቱን ማጥባት ይቻላል ማለት ነው። ከዚህ ጋር ተያይዞ ጡት መጥባት የማይችሉ ጡት የሌላቸው እናቶች ሕፃናቶቻቸውን ምን ማድረግ አለባቸው ለሚለው የከብት ወተት ይዛቸው የምትገቡ ሰዎች ቤተ ክርስቲያኑ ውስጥ ሳይሆን ከቤተ ክርስቲያኑ ውጭ ላይ ሆናችሁ ማጥባት ትችላላችሁ ማለት ነው። እሺ፣ ጡጦ፣ የከብት ወተት፣ ሌሎችም ደግሞ ማንኛውም ለሕፃናት ተብሎ የሚዘጋጁ ነገሮችን ግን ወደ ቤተ ክርስቲያን ይዞ መግባትን ቤተ ክርስቲያናችን አትፈቅድም። ቤተ ክርስቲያን ውስጥ የጌታችን ቅዱስ ሥጋውና ክቡር ደሙ ብቻ ነው የሚበላና የሚጠጣባት እንጂ ዓለማዊ ምግብ ተይዞ ተገብቶ፣ ለምሳሌ አሁን ቅዳሴ ካስቀደሱ በኋላ ሕፃናት እንዳይናገሩ ተብሎ በተለምዶ ሁላችንም እንደምታውቁት ዘቢብ ይዞ የሚገባ ሰው አለ። ኩኪሶችን፣ ብስኩቶችን፣ ሌሎች ነገሮችንም ተይዞ ይገባል ወደ ቤተ ክርስቲያን።
በጣም ክልክል ነው። ወገኖቼ ቤተክርስቲያናችን እኮ ጥንቅቅ ያለች ቅድስት እመቤት ናት እኮ። እጅግ በጣም ይገርማል። ትልልቅ ሰዎች ቅዱስ ቁርባን ለመቀበል ስጋው ደሙ ለመቀበል መጾም፣ መስገድ፣ መጸለይ፣ ንስሐ መግባት እንደሚጠበቅባቸው ሁሉ ሕፃናትም ደግሞ ቅዱስ ቁርባኑን ለመቀበል የሚከፍሏት ዋጋ አሃዱ ከተባለ ጀምሮ እስከ ቅዱስ ቁርባኑ ሰዓት ድረስ ያለችውን ሰዓት መጾም ነው ማለት ነው። ያቺ ሰዓት ለእነሱ የጸሎት ሰዓታቸው የጾም ሰዓታቸው ናት ማለት ነው። እሺ ከዚህ ጋር ተያይዞ ከሥርዓተ ቅዳሴ ጋር የሚመጡ ብዙ ጥያቄዎችን ኮሜንት ላይ ማስቀመጥ ትችላላችሁ። እንነጋገርባቸውና ቪዲዮ እሰራባቸዋለሁ ማለት ነው። ሌሎቹን ያላነሳኋቸውን ጉዳዮች ማለትም ቅዳሴ ማለት ምን ማለት ነው? ከቅዳሴ የምናገኘው ጥቅም ምንድነው? የምናጣውስ ነገር ባለማስቀደሳችን ምንድነው? በቅዳሴ ጊዜ ማድረግ ያለብንና የሌለብን ነገሮች ለትልልቆችም በተለይ ደግሞ ለሕፃናትም የሚረብሹ ሕፃናትን ይዘን ወደ ቤተክርስቲያን ለምትመጡ ወላጆች አንድ ቪዲዮ እሰራለሁ ማለት ነው። ይሄ ቪዲዮ እጅግ በጣም ጠቃሚ ቪዲዮ ስለሆነ ለሁሉም ሰው እንዲዳረስ የምትችሉትን ያክል ኮፒ ሊንክ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን።